ሰላም የዚህ ቻናል ተከታታዮች እንኳን ደህና መጣችሁ። ይህ ቻናል የተለያዩ ቴክኖሎጂ ኔክ የሆኑ ፕሮግራሞች የሚተላለፉበት ቻናል ነው። ስለዚህ ከነዛ ፕሮግራሞች ውስጥ በጃቫስክሪፕት ፉል ኮርስ እንጀምራለን ማለት ነው። ጃቫስክሪፕትን የመረጥንበት ዋናው ምክንያት ምንድን ነው? ያው እንደሚታወቀው በዓለም ላይ 4 ፋንዳሜንታል የሆኑ ፕሮግራሚንግ ላንጉጆች አሉ። ከዛ እነዛ ፕሮግራሚንግ ላንጉጆች ላይ ደግሞ የተሰሩ የተለያዩ ፍሬምወርኮች አሉ። እነዛ 4ቱ ፋንዳሜንታል ፕሮግራሚንግ ላንጉጆች ሲ ፕላስ ፕላስ፣ ጃቫ፣ ፓይተን እና ጃቫስክሪፕት ናቸው። ከዛ ውስጠኛ ጃቫስክሪፕትን አብረን እናያለን ማለት ነው። ከጃቫስክሪፕትም ውስጥ ደግሞ በዋናነት ፎከስ የምናደርገው ምንድነው? አልጎሪዝም ራይቲንግ ላይ ነው። ምክንያቱም ለምንድነው አልጎሪዝም ራይቲንግ ላይ ፎከስ የምናደርገው? አልጎሪዝም ራይቲንግ ክሪቲካል ቲንኪንግን የሚጠይቅ ነገር ነው። ያ ማለት ደግሞ ኤአይ ክሪቲካል ቲንኪንግን መተካት አይችልም ማለት ነው። ሶ ቢኮዝ ኦፍ ዛት አልጎሪዝም ራይቲንግ ላይ በደንብ ፎከስ አድርገን እንቆያለን ማለት ነው። ስለዚህ አልጎሪዝም ራይቲንግ ማለት ምን ማለት ነው? አልጎሪዝም ራይቲንግ ማለት ምንድነው? ማህበረሰብ ውስጥ ያለውን ፕሮብሌም ስቴፕ ባይ ስቴፕ ሶልቭ የምናደርግበት መንገድ ነው። ወይም ደግሞ እንደዚህ ሪል ወርልድ ላይ ያለውን ፕሮብሌም ወደ ትንንሽ ወደ ሆኑ ስቴፖች በመቀየር ያንን ፕሮብሌም ሶልቭ የምናደርግበት ሜትድ አልጎሪዝም ራይቲንግ ይባላል። ስለዚህ በዋናነት ፎከስ የምናደርገው እዚህ ላይ ነው። ምክንያቱም ይሄ ክሪቲካል ቲንኪንግን ይጠይቃል እና ደግሞ በመቼውም ጊዜ ኤአይ ሊተካው የማይችለው ነገር ነው። ምክንያቱም ለምሳሌ አንድ ፕሮብሌም ሶልቭ አድርገን ከዛ በኋላ ሶፍትዌር ዲቨሎፕ ብናደርግ ያ ሶፍትዌር ኢንተራክት የሚያደርገው ከማህበረሰቡ ጋር ነው። እሱ የማህበረሰቡን ባህል፣ ሃይማኖት እና ደግሞ የማህበረሰቡን ስነ ልቦና በተወሰነ ደረጃ የሚያንፀባርቅ ሲሆን ነው ቶሎ ማህበረሰቡ ተቀብሎት ከራሱ ጋራ እንትን የሚያደርገው ማለት ነው፣ ሪሌት የሚያደርገው። ስለዚህ ያንን ደግሞ ኤአይ ማድረግ ስለማይችል በዋናነት ፎከስ የምናደርገው ክሪቲካል ቲንኪንግን የሚጠይቀው አልጎሪዝም ራይቲንግ ላይ ነው ማለት ነው የሚሆነው። ከዛ የምናየው ምንድነው? ፕሮግራሚንግ ማለት ምን ማለት ነው? ፕሮግራሚንግ ማለት ምን ማለት ነው? ፕሮብሌሞችን ፕሮግራሚንግ ማለት ምን ማለት ነው? ፕሮብሌሞችን ሶልቭ የምናደርግበት ሜትድ ነው። ሪል ላይፍ ፕሮብሌሞችን አልጎሪዝም ራይት በማድረግ ሶልቭ የምናደርግበት ሜትድ ፕሮግራሚንግ ይባላል። ይህንን የሚሰራ ሰው ደግሞ ፕሮግራመር ይባላል። ፕሮግራመር ዋናው ዓላማ ወይም ደግሞ ዋናው የፕሮግራመር ስራ ምንድነው? አልጎሪዝም ራይት ማድረግ ነው በቃ። ምክንያቱም ሪል ላይፍ ላይ ያሉ ፕሮብሌሞችን ወይም ደግሞ ሪል ላይፍ ላይ ያሉ ነገሮችን ስቴፕ ባይ ስቴፕ ወደ ሶሉሽን መቀየር ማለት ነው። ለምሳሌ ቡና እንዴት ነው? ለምሳሌ ቡና ለማፍላት አንድ ሰው ቡና ለማፍላት ሲነሳ መጀመሪያ ሱቅ ሄዶ ቡና መግዛት፣ ከዛ በኋላ ማጠብ፣ መቁላት፣ ማፍላት፣ በቃ እነዚህን ስቴፖች ተከትሎ ነው አይደለ ቡና የሚያፈለው። ስለዚህ ፕሮግራመርም ማህበረሰብ ውስጥ ወርዶ ያለውን ችግር ያያል። ከዛ በኋላ ያንን ችግር ስቴፕ ባይ ስቴፕ ወደ ሶሉሽን ይቀይርና ያንን ሶሉሽን በሶፍትዌር መልክ ማቅረብ ነው ማለት ነው። ስለዚህ ፕሮግራመር ይሄ ነው ስራው ማለት ነው። በማህበረሰቡና በኮምፒውተሩ መካከል እንደ ድልድይ ሆኖ የሚያገለግል ሰው ማለት ነው። ኮምፒውተሩን እንደፈለገው ማናገር የሚችል ሰው ማለት ነው ፕሮግራመር ማለት ነው። ስለዚህ ኮምፒውተሩን ደግሞ እንደፈለገ የሚያናግርበት መንገድ ምንድነው? አልጎሪዝም ራይት በማድረግ ነው ማለት ነው። ስለዚህ አልጎሪዝም ራይት ማድረግ ከቻለ፣ ኮምፒውተሩ እንደፈለገ ማናገር ከቻለ ይሄ ሰው ወደ ማሽን ለርኒንግ የሚባል ነገር አለ። አሁን ለምሳሌ አሁን እንደሚታወቀው ዓለም ዲጂታላይዝድ እየሆነች ነው። በጣም ዲጂታላይዝድ ደግሞ ስትሆን ከሶፍትዌር ዲቨሎፕመንት ቀጥሎ የሚመጣው ቶፕ ቴክ ስኪል ምንድነው? ማሽን ለርኒንግ ነው። ስለዚህ ወደ ማሽን ለርኒንግም ደግሞ ለመግባት ሶፍትዌር ዲቨሎፕመንትን ማወቅ በጣም ወሳኝ ነው። ስለዚህ ለዛ ነው ሶፍትዌር ዲቨሎፕመንትን እንደ ፋንዳሜንታል ኮርስ አድርገን የምንንቀሳቀሰው ማለት ነው። በነገራችን ላይ አንድ ፕሮግራሚንግ ላንጉጅ አወቅን ማለት ከዛ በኋላ ወደ ሌሎች ፕሮግራሚንግ ላንጉጆች መሸጋገር በጣም ቀላል ነው የሚሆነው። ምክንያቱም
ብዙ ነገሮች ይመሳሰላሉ የፕሮግራሚንግ ላንጉጆች ማለት ነው። ስለዚህ አሁን ለምሳሌ ጃቫስክሪፕትን ፉል ኮርስ የተማረ ሰው ወደ ፓይተን ቢሄድ ወይ ደግሞ ወደ ሲ ፕላስ ፕላስ ወደ ሌሎች ፕሮግራሚንግ ላንጉጆች ቢሄድ ቀላል ነው ማለት ነው። እንደ ጀማሪ ሰው አይሆንም። ከዛ በኋላ ኤአይ ዲቨሎፐር አለ። ኤአይ ዲቨሎፐርም ምንድን ነው ማለት ነው? ይሄም ልክ ፕሮብሌሞቹን ሶልቭ ያደርጋል ስቴፕ ባይ ስቴፕ። እነዛን ፕሮብሌሞች ኤአይ ላይ ዶክመንት ማድረግ ነው። ከዛ በኋላ ኤአይ ስንጠይቅ ኤአይ የሚሰጠን ምንድን ነው ማለት ነው? ዶክመንት የተደረገውን እያነበበ ነው የሚሰጠን። ስለዚህ ያንን ዶክመንቴሽን ግን የሰራው የሰው ልጅ ነው ማለት ነው። በነገራችን ላይ አሁን ለምሳሌ ብዙ ሰው ሲያወራ ሰማለሁ እና ሶፍትዌር ዴቨሎፐር ጀስት ኤአይ ተኳል ምናምን ይባላል። በጣም ትንሹን ፓርት ነው የሶፍትዌር ዴቨሎፐርን ኤአይ የሚተካው፣ በጣም ትንሹን ፓርት ነው። እሱም የትኛውን ፓርት ነው? ተደጋጋሚ የሆኑ ታስኮችን ነው የሚተካው። ለምሳሌ አሁን ኤችቲኤምኤል፣ ሲኤስኤስ እና ጃቫስክሪፕት አለ። ከዛ በኋላ ፍሬምወርኮች የሚባሉ ነገሮች አሉ። ፍሬምወርኮች ምንድን ነው ማለት ነው? ተደጋጋሚ የሆኑ እንትኖችን ፕሮግራሞችን ያስቀሩ ናቸው። ስለዚህ ቡትስትራፕ ማለት ኤአይ ነው። ቡትስትራፕን የሚጠቀም ሰው ፕሮግራመር ኤአይ ተካው። ነገር ግን ቡትስትራፕን የማይጠቀም ፕሮግራመር ኤአይ ተኳል ማለት ነው። ተልዊንድ የማይጠቀም ፕሮግራመርም ኤአይ ተክቶታል እንደማለት ነው። ሳስን የማይጠቀም ፕሮግራመርም እንደዛው። ነገር ግን እነዚህን ቶፕ የሆኑ ፍሬምወርኮችን የሚጠቀም ፕሮግራመር ኤአይ ተካው። ምክንያቱም ኤአይ የምንለው ምንድን ነው? ተደጋጋሚ የሆኑ ታስኮችን የሚያስቀር ነው። እነዛን ተደጋጋሚ ታስኮችን ከሚያስቀሩ ኤአይዎች መካከል አንዱ የቡትስትራፕ ኤአይ እኮ ነው። ምክንያቱም ተደጋጋሚ የሆኑ ታስኮችን እያስቀረልን ነው። ያ ነው። ስለዚህ ሌላው ደግሞ ሶፍትዌር ዴቨሎፐር ምንድን ነው? ጀስት ፕሮግራም ብቻ መጻፍ አይደለም። ቴስቲንግ የሚባል ነገር አለ። የተጻፉ ፕሮግራሞችን የተለያየ ኢንፑት እያስገባበት ቴስት ማድረግ መሞከር ማለት ነው። ይሄም አንዱ የፕሮግራመር ስራ ነው። ስለዚህ ጀስት እንትን መጽሐፍ ብቻ እንዳልሆነ ማለት ነው። ከዛ ይሄንን ካልን ወደ ዋናው ታስኩ እንግባ። ወደ ጃቫስክሪፕት ፉል ኮርስ ስንገባ በዋናነት ፎከስ የምናደርገው ያው እንዳልኳችሁ አልጎሪዝም ራይቲንግ ላይ ነው። ነገር ግን ቀጥታ ዘለን ወደዛ አንሄድም። ሁሉም ፕሮግራሚንግ ላንጉጆች ሲጀመር ምን አላቸው ማለት ነው? የሆነ መነሻ ነገር አላቸው። ቀጥታ ዘሎ ወደ አልጎሪዝም ራይቲንግ መግባት ስለማይቻል ማለት ነው። ስለዚህ ጀስት ፋንዳሜንታል ከሆነው እንጀምር። ቫሪያብል ምንድን ነው? ቫሪያብል እንዴት ክሬት እናደርጋለን ማለት ነው። ስለዚህ ቫሪያብል ማለት ምን ማለት ነው? ወካይ ማለት ነው። ለምሳሌ የህዝብ ተወካዮች ምክር ቤት አለ። ከዛ የህዝብ ተወካዮች ምክር ቤት ላይ የሚቀመጡ ሰዎች አሉ። እነዛ ምንድነው? ሰፊውን ህዝብ የሚወክሉ ማለት ነው። ሰፊው ህዝብ አለ፣ ከዛ ተወካይ አለ፣ ከዛ እነዛ የሚቀመጡበት ቦታ አለ። ቫሪያብል አለ፣ ከዛ ቫሪያብል የሚወክላቸው ቫሊዎች አሉ። ከዛ በኋላ ደግሞ እነዚህ ቫሪያብል መሆናቸውን የሚናገሩ ደግሞ ኪወርዶች አሉ ማለት ነው። ስለዚህ እነዚህ አሁን እዚህ ጋር ያሉት ቫሪያብል አለ፣ ከዛ ኪወርዶች አሉ ደግሞ እዚህ ጋር አሁን ለምሳሌ እንደምናየው ቫር፣ ኮንስት፣ ሌት የሚባሉ እነዚህ ኪወርዶች ናቸው። ቫሪያብል አለ፣ ከዛ ቫሪያብል መሆኑን የሚነግሩን ኪወርዶች ናቸው። እነ ቫር፣ እነ ኮንስት እና እነ ሌት እዚህ ጋር ያሉት ማለት ነው። ስለዚህ እያንዳንዱን እንዴት መጠቀም እንዳለብን ደግሞ በሚቀጥለው ቱቶሪያል በደንብ እናያለን። ቫር እንዴት ነው የምንጠቀመው፣ ኮንስት እንዴት ነው የምንጠቀመው፣ ሌት እንዴት ነው የምንጠቀመው እና ቫር፣ ኮንስት እና ሌት ልዩነታቸው ምንድን ነው የሚለውን በሚቀጥለው ቱቶሪያል በደንብ እናያለን።